እኔ የምለው ግዕዝ ሙቷል ብሎ መናገር ትክክል ነው ብላችሁ ታስባላችሁ? እኔ አይመስለኝም። ዶክተር በድሉ ዋቅጅራ በቅርብ ሳምንታት ወይ ከወር በፊት አካባቢ በወጣ ቪዲዮ ግዕዝ መሞቱን አስረግጠው ነግረውናል። በምን መስፈርት እንደሆነ አልተነተኑትም። ቪዲዮው ላይ አልሰማሁ ወይ አምልጦኝም ሊሆን ይችላል፣ አላየሁም። ግን ግዕዝ ሁሉም ሰው በሚባል እንደሚያውቀው በመዛግብት በጣም የደለበ በጣም ብዙ መዛግብት ያሉት ቋንቋ፣ እንደ ትምህርት ቤት እንቁጠራቸው አንቁጠራቸው ባላውቅም በሺዎች የሚቆጠሩ ወይ የሚገመቱ የአብነት ትምህርት ቤቶች ላይ ከቀለም ቆጠራ እስከ ቅኔ ዘረፋ ድረስ ትምህርት ላይ የሚውል ያለ በጣም በብዙ ሚሊዮኖች ልብ ውስጥ ተግባር ውስጥ ያለው የኦርቶዶክስ እምነት ተቋማት ላይ ምስጢራዊ የሆነ ጸሎት፣ ቅዳሴ ከትልቁ ከቅዳሴ ጀምሮ እስከታች ከግለቦች ድረስ ጠዋት ማታ በየጊዜያቱ ጸሎት የሚደረግበት ዘማሪያን አምላካቸውን ለማመስገን በግዕዝ መዝሙር የሚያወጡበት፣ የሚዘምሩበት፣ የሚያዘሙበት ቋንቋ እንደሆነ ነው የማውቀው። በምን መስፈርት ነው ግዕዝ ሙቷል የሚባለው? የአፍ መፍቻ ተናጋሪ ስለሌለው ነው? ይሄው ነው አንድ ቋንቋ ሙቷል ብሎ ለመናገር መስፈርት የሚሆነው ነው? ወይስ ግዕዝ እንዲነሳ ስላልፈለጉ ነው? እሳቸው መብታቸው ነው እንደዛ ማሰብ ከሚያቀርቡት አመክንዮ ጋር። ግን ግዕዝ ሙቷል ብሎ ደፍሮ መናገር እኔ ስህተት ብቻ አይመስለኝም። እውነት ለመናገር በጣም ክፍተት ያለበት ድምዳሜ ነው ብዬ ነው የማስበው። እዛው ላይ ጥያቄዎች ተነስተዋል፣ አስተያየት ተነስቶባቸዋል። መድረኩ ይመሩ የነበሩ ፕሮፌሰር ዘላለም የሚባሉ ትልቅ ሰው ጥያቄ ጠይቀዋቸዋል። አንድ ተሳታፊም እንዲሁ ጥያቄ ጠይቀዋል። ለዛውም ቤተክርስቲያን ይቅርታ መጠየቅ አለባቸው እርስዎ ምናምን ብሎ ነው የጠየቃቸው። እሱ አይደለም። አሁን ግዕዝ ቤተክርስቲያን አካባቢ ያለ ስለመሰለን እንደዛም ስለሚመስል እውነትም የቤተክርስቲያን ብቻ ነው ብለን እናስብ እንችላለን። እኔ ግን የማስበው የኢትዮጵያ ሀብት እንደሆነ ነው። ምናልባት ከሀብቶች ሁሉ ትልቁ ሀብት ግዕዝ ነው ብዬ ስለማምን ነው። የኢትዮጵያ ሀብት ነው፣ የኢትዮጵያ መገለጫ ነው እና ዶክተር በድሉ እንደው ይህንን አስበውበት መዛግብትንም አገላብጠው እንዲሁ በስሜት ሳይሆን አገላብጠው ትንሽ ቢያስረዱን ደስ ይለኛል።